የኛ ፋሚሊዎች ደግሞ ፉፉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ ወደ 200,000 ሰብስክራይብ እንገፋዋለን ማለት ነው ምርጥ ወንድማችን ነው ሌላው ቤተሰቦቼ አንዳንድ ጊዜ ሰብስክራይብ በራሱ ለኔ ትልቅ ነገር ነው 10,000 ሰብስክራይብ ራሱ ትልቅ ነገር ነው ለምን እንዴት እንደሚመጣ እንደገና ደግሞ ምን ያህል እንደሚያደክም የሚሰራ ሰው ነው የሚያውቀውና ያንን ነገር በማየት ደግሞ እዚህ በመድረሱ ደስ ብሎኛል አንድ ጊዜ ሁላችንም እንግዶቻችን ለፉፉ አንድ ጊዜ ሁላችሁም አድናቆታችሁን ግለጹለት ፉፉዬ እንግዲህ እነዚህ በሙሉ ተመልካቾች ላንተ ትልቅ ሪስፔክት አላቸው እንግዲህ መተህ ደግሞ ሰርፕራይዝ ከመናደርግ ጨንቆናል እንዳትወቅፉዋል ነው ወደዚህ እንዳትወቅ አጋበል እዚህ ጋር ማለት ነው ትልቅ ቦምብ አለ ቆይ አይነን እንዳከፍ ቦምቡን እንዳትረግጠው እሺ ለማንኛውም ፏድ ጥሬና አክብረ ሱፍ ለብሰና ባልኩ መሰረት ሱፉን ስለለበሽ ከልብና መሰግናለን ትልቅ ነገር ነው የጠበቁት ስለዚህ እና ለመክፈት ተዘጋጅ ለመክፈት 1 2 ዳይ እንኳን ለ100,000 ሰው አደረሰ ሳይሆን $100 ሽልማት አለ ፉዬ ይሄ ይገባሃል ለፍተሃል ብዙ ጥራሃል ምናምን ከዚህ በላይ ብዙ ምንጠብቅ ምንኮራብ አይነት ጓደኛ ወንድም ከዛ በላይ ሆነ ማየት እንፈልጋለን ምንም አይነት ነገሮች እንዲሰብሩ እንድትጎዳ ምናምን አንፈልግም ከምንም በላይ 100,000 አስደስተው ነው ሁላችንም እዚህ ጋር ተሰብስበን እንግዲህ ያለንበት ሁኔታ ጥሩ ቢሆንም ባይሆንም ዛሬ ግን በደስታችን 100,000 ደስ ብሎ እንድታሳልፍ እንፈልጋለን እንዲደብርህ አንፈልግም ሁላችንም እንግዲህ ወንድሜ ቀጣይ በ200,000 እንደምትጋብዘኝ አልጠራጠርም ኮራብሻለሁ ወንድሜ ጅምሬ ሰምሮ ቁጭት እንዲያምር ነህና ለኔ የሙሴን በትር አንተ መለከት የስኬት የበር ይብዛ ሰላም እንዳምላክ ፍጡር ጓደኛዬ የልቤ ሰው መስናኛዬ ጓደኛዬ ሰላም የፉፉ ቤተሰቦች እንዴት ናችሁ ደህና ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ዛሬ እንግዲህ በፉፉ ቤት ተገኝተንላችኋል አንዴ ከእንግዶቻችን ጋር በጨብጨባ ትልልቅ እንግዶች አብረውናሉ ጋይስ እዚህ ጋር የምታዩት በሙሉ መድረኩ ሙሉ ሰው ነው ማለት ይቻላል ጋይስ ከኛ ወደዛ ያለው ወደ 200 ምናምን ሰው ይሆናል እና ሁላችሁም እንኳን ደህና መጣችሁ እንላለን ዌልካም እሺ ለማንኛውም ፋሚሊዎቻችን ዛሬ ይሄ ሁሉ ሰው የተጠራበትና እኛም የተጋበዝንበት ዋንኛው ምክንያት ለፉፉ 100,000 ለማክበር ነው አንድ እህታችን እንደዚህ ፏድ ምቅ ያለ ሽብርቅ ያለ ፕሮግራም እንዲዘጋጅ አድርጋለች እኛም ደግሞ እሺ ብለን እንግዲህ ቤተሰቦቼ ይሄንን ፕሮግራም ለማዘጋጀት እኛ ጓደኞቹ ሰብሰብ ብለናል ማለት ነው ከዛ ሌሎችም እንግዶች ጠርተናል በፏድም በኩል በእኛም በኩል ማለት ነው ቤተሰቦቻችን እንግዲህ ዛሬ ይሄንን ቪዲዮስ ከመጨረሻው ካያችሁ በጣም ደስ የሚል ፕሮግራም ይኖረናል እንግዲህ ፏድን አይኑን አስረን ዛሬ ሰርፕራይዝ ልናደርገው ነው ይመስለኛል አላከበረም አላከበረም ስለዚህ አንድ ጊዜ ኬኩን አሳያቸውና ወደ ቀጣይ ፕሮግራም እንሄዳለን እዚህ ጋር እንደምታዩት ሚገርም የዩቲዩብ ሎጎ ያለበት 100,000 የሚል ኬክ አሰርተንለታል በጣም ያምራል በጣም እንትወዱታላችሁ ብዬ አስባለሁ ከጀርባ ደግሞ ይሄንን የመሰለ ዲኮር አዘጋጅተን ዛሬ ፏድን ሰርፕራይዝ ልናደርገው ነው እንግዲህ ከጎኔ ያሉ ሰዎች ደግሞ ሰላም ይሏቸዋል መልካም ምኞታችሁን በዛው ለፏድ ግለጹለት አይሻልም ይሻላል እንግዲህ ያው እንደምታዩት ያው ፏድ ከብዙ ነገሮች ማለት ያው 100,000 ዛሬ ደርሷል እና ፉፉዬ በጣም ደስ ብሎናል የምር ለመናገር በመጀመሪያ እንኳን እግዚአብሔር ረዳ 100,000 ማለት በጣም ቀላል አይደለም ያው ለዚህ ስለደረስክ እኛ በጣም ደስ ብሎናል ከእንግዲህ በኋላ ደግሞ 500,000 ገብተህ አብረን ከዚህ በተሻለ መልኩ እንደምናከብር እርግጠኛ ነኝ እና ደግሞ 500,000 እንደምትገባ በሙሉ ተስፋ እናገራለሁ ኦዲየንሶችም በዚህ አጋጣሚ 500,000 እንደምናስገባው አልጠራጠረም እና ወዳችኋለሁ
እኛም እንወዳለን ካሌባዬ። ፈረንጁም እንግዲህ አጠገብ ያለ መልካም ምኞቱን በደንብ ይገልጽልናል ማለት ነው። ያው 100,000 መድረስ ማለት ቀላል አይደለም፣ ግን ደግሞ ለፍቷል እዚህ ለመድረሱ። ከዚህም በላይ ይገባው ነበረ፣ ግን ያው አንዳንድ ነገሮች አለመመቻቸት ብቻ እንኳን ለዚህ ቀን ደረስ፣ እንኳን ለ100,000 ሰብስክራይብ እንኳን በሰላም ደረስክ ብለናል። ከዚህ በኋላ ደግሞ ትልቅ ደረጃ ላይ ደርሰን እንደምናይ ተስፋ አለን እና ካንተ ብዙ ነገር እንጠብቃለን፣ ብዙ ነገርም እንደምናይ ተስፋ አለንና እንኳን ለዚህ ቀን ደረስክ ማለት ፈልጋለሁና በቃኝ ይበቃል። እንግዲህ ፉፉዬ እኔ መልካም ምኞቴን በዚሁ አጋጣሚ ልግለጽልህ። ፈጣሪ ከዚህ በላይ ከፍ ያለ ቦታ ያደርስ። ከ100,000 አልፎ 200፣ 300፣ 400፣ 500፣ 1 ሚሊዮንም ለመግባት ያደርስ። እኛም ከጎን ነን፣ በብዙ መንገዶች እናግዛለን። ከኛ በላይ ደግሞ ምርጥ ኦዲየንሶች አሉና እነሱም ያግዟል። የኛ ፋሚሊዎች ደግሞ ፉፉን ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ወደ 200,000 ሰብስክራይብ እንገፈዋለን ማለት ነው። ምርጥ ወንድማችን ነው። ሌላው ቤተሰቦቼ አንዳንድ ጊዜ ሰብስክራይብ በራሱ ለኔ ትልቅ ነገር ነው። 10,000 ሰብስክራይብ ራሱ ትልቅ ነገር ነው። ለምን እንዴት እንደሚመጣ እንደገና ደግሞ ምን ያህል እንደሚያደክም የሚሰራ ሰው ነው የሚያውቀውና ያንን ነገር በማየት ደግሞ እዚህ በመድረሱ ደስ ብሎኛል። አንድ ጊዜ ሁላችንም እንግዶቻችን ለፉፉ አንድ ጊዜ ሁላችሁም አድናቆታችሁን ግለጹለት። ፉፉዬ እንግዲህ እነዚህ በሙሉ ተመልካቾች ላንተ ትልቅ ሪስፔክት አላቸው። እንግዲህ መተህ ደግሞ ሰርፕራይዝ ከምናደርግ ጨንቆናል፣ ግን መጥቶ ምን እንደሚል ማየት በጣም ጓጓ። የምረበላጋ ግን አብርሽዬ በጣም ደስተኛ የሚሆን ይመስለኛል። ምክንያቱም በዚህ መልኩ አልጠበቀውም ብዬ አስባለሁ። እንደዚህ 100,000 እኛ እንደምናከብርለት ምንም እንደማያውቅ እርግጠኛ ነኝ። አንተ በሚስጥር በሰዎች መንገድ መሰለኝ ያገኘኸው እና ደግሞ ደስተኛ እንደሚሆን ሙሉ እርግጠኛ ነኝ። ምክንያቱም አንድ ጊዜ የሰው ደስታ ለሚያስደስተን ሁላችንም የታለ ሞራል የለም እንዴ? እሺ ለማንኛውም እንግዶቻችን ከልብ እናመሰግናለን። ሁላችሁንም እንኳን ወደዚህ መጣችሁ። የፉፉን ደስታ ለመደሰት የመጣችሁ ሁላችሁንም ለይቼ ማለት አልችልም። በዚህ በኩል ያላችሁም በዚህ በኩል ሁላችሁንም ከልብ እናመሰግናለን። እንኳን ደህና መጣችሁ። አንድ ጊዜ ለራሳችሁ እሺ እናመሰግናለን። እንግዲህ ፋሚሊዎቻችን ትንሽ ደቂቃ እንታገሰዋለን። ፉአድን እስከዛ የሚስተካከሉ ነገሮችን እያስተካከልን እንጠብቀዋለን። ልክ ሲመጣ አንድ ሰው አይኑን ወይ ይዘዋል ወይ በየሆነ ነገር አስረን እዚህ ጋር አምጥተን ሰርፕራይዝ እናደርገዋለን። እንደምታዩት ምርጥ ጥይቶች አሉን እንተኩስበታለን ማለት ነው። ይሄን ፕሮግራም እስከመጨረሻው ካያችሁ ትወዱታላችሁ። አሁኑኑ ላይክ ያላደረጋችሁ ካላችሁ ይሄንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ ጋይስ፣ ሁላችሁም ማለት ነው። ላይክ በማድረግ የኔ ኦዲየንሶችም የፉአድም የሁላችንም ኦዲየንሶች ማለት ነው። እና እንጠብቀው ትንሽ ደቂቃ። በራቀነው ቆንጆ ልክ እንዳንቺ ያማረ ዛሬ ነገ የናበርቺ በፈገግታሽ ደምቆ ባንቺ ጸዳል የኔ ደስታን እጥፍ ድርብ ሆኗል። ቢታሰስ ቢፈለግ እንዳንቺ ይገኛል ያደለው እንደኔን ጉብል ልጅ ያጠምዳል። አሁን ዘየደልኝ ልብ ያገኘ መላ ቆንጆ ልጅ ቆንጆ ቀን ሰጠኝ ሳያዳላ። አሁን ዘየደልኝ ልብ ያገኘ መላ ቆንጆ ልጅ ቆንጆ ቀን ሰጠኝ ሳያዳላ። እንግዲህ ፋሚሊዎቼ ፉአድ እንደመጣ ተናግሮናል። አቤል ይዞት እየመጣ ነው። ስለዚህ አሁን ያለን አማራጭ ምንድነው? ኑ ሁላችንም ግን ቆመን እንትን የምንለው አሪፍ ነው። አዩ ኑ ወደዚህ እዚህ ጋር ቆመን እንጠብቀውና ሰርፕራይዙ እንዲያምር ኑ ወደዚህ ከኬኩ ጀርባ እንሁን። ከዛ አንድ ሰው እንግዲህ 3 ነው የተዘጋጀው። አንዱን ሲቆርስ እንትን የምንለው ነው። አንዱን ደግሞ አይኑን አስረው ሲያመጡት ከፍተን የምናፈነዳው ይሆናል ማለት ነው። ለማንኛውም ፋሚሊዎቻችን አይ አንደኛ ይቀመጥ ችግር የለውም። እሺ ለማንኛውም ቤተሰቦቼ በጣም ደስተኛ እንደሚሆኑ እርግጠኛ ነኝ። ያው በመድር ላይ እስካለን ድረስ ለሰው ልጅ የደስታ ምንጭ እንጂ የመጥፎ ነገር እንዳንሆን ፈጣሪ ይርዳን። ሁሌም እኔ ጸሎት ማድረገው ሁሌም እንደዛ ነው። እውነት የሰውን ደስታ ማየት እንደዚህ ምድር ላይ እንደሚያስደስት ምን የሚያስደስት ነገር አለ?
እና እንግዲህ ቤተሰብ ይሄው ሬዲ አድርገናል። ይሄንን እኔ ነኝ ኬኩን ሲቆርስ ነው እንትን የምንለው። ደረሱ መሰለኝ ቤተሰቦቼ እና በዚህ በኩል ይዘውና እንዳይወድቁ ቀስ ብለው ይዘውና እንዳጥለው ደግሞ እንግዲህ ፋሚሊዎች ፉአድ ባይዘው ማለት ነው ሱፍ አስለብሰን ዘንጠና እና ያልነው ና ቆይ እንዳትወርቅ ፉአድ ና ወደዚህ እንዳትወርቅ እዚህ ጋር ማለት ነው ትልቅ ቦምብ አለ። ቆይ አይነን እንዳከፍት ቦምቡን እንዳትረግጠው እሺ። ለማንኛውም ፉአድ ጥሬን አክብረ ሱፍ ለብሰና ባልኩ መሰረት ሱፉን ስለለበሽ ከልብ እናመሰግናለን። ትልቅ ነገር ነው የጠበቅኩት ለዛሬ እና ለመክፈት ተዘጋጅ። ለመክፈት 1 2 ዳይ ምን ይታያል? 100K ምንድነው ብቻዬን ሱፍ ያስለበሳችሁ? አንተ የፕሮግራሙ ዋና ስለሆንክ ነው። እንኳን ደስ አለ፣ እንኳን ለዚህ ክብር ፈጣሪ አበቃክ። ደስ ብሎናል 100K ስለደረስክ። ከዛ በፊት ግን እዚህ በዚሁ በቆመበት ማለት ነው እኛም መልካም ምኞታችንን ከመግለጻችን በፊት ኬኩን ይቁረስልና። እሺ ታለ ሞራል ምን ግራ ገባ? ቆይ አይ ግራ ሳይገባክ ይሄንን ፕሮግራም ማሳለፍ አለብን። በመጀመሪያ ደረጃ እንግዲህ እንደዚህ ደስተኛ እንድትሆን አንድ ሰው ይሄንን ፕሮግራም አዘጋጅቶልሃል እና ደግሞ እንኳን ደስ አለክ። አይደለም 100,000 200 300 400 እያልክ 1 ሚሊዮን ነገ ላይ ገብተህ እንድናይክ እንፈልጋለን። ይሄ ደግሞ ያው ከኛ ከጓደኞች መልካም ምኞታችንም ጭምር ነው። ሁላቸው እንግዲህ ፕሮግራሙን ነገርኳቸው ደስተኛ ሆነው መጡ ማለት ነውና በርታለን፣ ጠንክር። ከዚህ በላይ ትልቅ ደረጃ ደርሰህ እንደምናይክ አልጠራጠርም። ፈጣሪ ይርዳክ ያግዝክ። እኔ ፈረንጁ ካሌብ አውርተናል። በዚህ አጋጣሚ ኬኩን ከመቁረሳችን በፊት ሁላችንም 30 ሰከንድ መልካም ምኞታችንን ንገረን። እሺ እኔ ልጀምር። ፉ ያራዳ ልጅ እንኳን ደስ አለ። የምሬ ነው፣ በጣም ደስ ብሎኛል 100K ስለገባ። ካንተ ብዙ እንጠብቃለን። ይሄ መጀመሪያ ነው፣ መጨረሻ ፈጣሪ ያሳምርልህ። ከዚህ በላይ እንጠብቃለን። አሁን ሌስኮ ወደ 200K እና እንኳን ደስ አለ። እናመሰግናለን። እዚህ ጋር ሁለት ሰው ይቀረናል። ሁለት ሰው መልካም ምኞት ገልጾ መጨረሻ ላይ ፉአድ የሚለው ነገር ካለ ብሉን ኬካችንን እየበላን እየቆረስን አሪፍ ታይም እናሳልፋለን። እንግዲህ አሁን እንኳን ለ100,000 ሰው አደረሰ ሳይሆን $100 ሽልማት አለ። ፉዬ ይሄ ይገባሃል፣ ለፍተሃል፣ ብዙ ጥራሃል ምናምን። ከዚህ በላይ ብዙ ምንጠብቅ ምንኮራብህ አይነት ጓደኛ ወንድም ከዛ በላይ ሆነህ ማየት እንፈልጋለን። ምንም አይነት ነገሮች እንዲሰብሩ እንድትጎዳ ምናምን አንፈልግም። ከምንም በላይ 100,000 አስደስተው ነው ሁላችንም እዚህ ጋር የተሰበሰብነው። እንግዲህ ያለንበት ሁኔታ ጥሩ ቢሆንም ባይሆንም ዛሬ ግን በደስታችን 100,000 ደስ ብሎ እንድታሳልፍ እንፈልጋለን። እንዲደብርህ አንፈልግም ሁላችንም። እንግዲህ ወንድሜ ቀጣይ በ200,000 እንደምትጋብዘኝ አልጠራጠርም። ኮራብሻለሁ ወንድሜ። እኔ ያው ብዙ ነገር ተብሏል እና ብዙ ነገር ስለተባለ አንድ ነገር ማለት ነው የምፈልገው 100,000 ገና የመጀመሪያ ነው። ገና 1 ሚሊዮን ትገባለህ። በርታ፣ ጠንክር። ያበደ ነው። በጣም ከልቤ ደስ ብሎኛል። ይገባሃል። እሺ ፋሚሊዎቻችን እንግዲህ የሁላችንም ምኞት እንኳን ደስ አለ ነው። የሰው ደስታ ስለሚያስደስተን እንኳን ደስታ አለ ብለናል። እንግዲህ ፉፉ በመጨረሻ ማለት የምትፈልገው ነገር ካለ በለንና ኬኩን እንቆርሳለን። ከዛ እያወራን እየተጫወትን ታይሙን እናሳልፋለን ማለት ነው ዛሬ። እሺ ማለት እርግጠኛ አልሆንኩኝም። እርግጠኛ ነው ያንተ ፕሮግራም ነው። ያንተ ፕሮግራም ነው። አትጠራጠር። ሱፍ አለበስንም እንጂ ሰርገ ማለት ምኞታችሁን እየገለጻችሁ የሆነ ፕራንክ የምታደርጉኝ ምናምን እየመሰለኝ ነበርና የሆነ ነገር እየጠበቅኩ ነው። የመራችሁ ነው የመራችን ነው እሺ አመኛችሁ። እንግዲህ ያው ሲሪየስ የሆነ ምኞቴን ነው የምገልጸው። አመኛችሁ
ማለቴ እኔ ቪዲዮ ፖስት ምናምን ካረኩኝ በጣም ሰነባበትኩኝ፣ በጣም ቆየሁኝ። አንዳንድ ነገሮች ተስፋ አስቆርጠውኝ ነበር። ቪዲዮ መሰራበት ሁኔታ ላይ አልነበርኩም። ያው አንድ ወር ሁላ ሊሆነኝ ነውና በተደጋጋሚ የሚጠይቁኝ ጓደኞቼ ናቸው። ከቪዲዮ መጥፋቴን አይተው ለምሮ ቪዲዮ ማሰራው ብለው ምናምን የሚጠይቁኝ ጓደኞቼ ናቸውና አሁን አብርሽ ሲጠራኝ ለሌላ ፕሮግራም ነው። ሌላ የጠበቅኩት ነገር አለ፣ የራሱ ፕሮግራም ማለት ነው። እና እሱን ፕሮግራም ኢማጂን አድርጌ ነው ሱፍ ለብሼ አምሮብኝ የመጣሁት። የጓደኛዬን ፕሮግራም አምሮብኝ ነው። ብዙ ጊዜ አብርሃም ፕሮግራም ላይ አልተገኘሁም እና ደስ ብሎኝ ነው የመጣሁት፣ ለራሱ ፕሮግራም መስሎኝ። እውነት ይሄ የኔ ፕሮግራም ከሆነ የመሬን ነው። በጣም ነው የኮራሁባችሁ፣ በጣም ነው የተደሰትኩባችሁ። በጓደኛ ይሄን ያህል ተደስቼ አላውቅም። ያው ብዙ ነገር ስለገጠመኝ ነውና ሪሊ በጣም ነው ወዳችሁ፣ በጣም ነው የማመሰግነው። ክበሩልኝ። ይሄ ማለት ከክብርም በላይ ነው። እንደ ቀልድ አላየውም። እኔ በጣም ሲሪየስ ጉዳይ ስለሆነ ማለት ነው። አክብራችሁ አስባችሁ እንዲህ አድርገን ፕሮግራም ደግሞ በጣም ነው የሚያምረው። እኔ ትልቅ ነገር ነው የሚመስለኝ፣ የመሬን ነው። ይሄ እዚህ ውጭ ያለው ድባብ ምናምን በጣም ነው የሚያምረውና ሌላ ትልቅ ፕሮግራም እንደሆነ ነው። ውጪ ላይ አቤል አይኔን ሲጨፍነኝ ግራ ገባኝና የሆነ እየቀለደ ምናምን ነገር ነው የሚመስለኝና በጣም ነው ማከብራችሁ። ከክብር በላይ ምንም የለም። በጣም ነው የምወዳችሁ ጓደኞቼ። እንግዲህ ሰርቼ ከዚህ በኋላ ላለመጥፋት እሞክራለሁ። የምሬ ነው። ተገናኝተን ብዙ እየተመካከርን ነበርና ከዚህ በኋላ ላለመጥፋት እሞክራለሁ። አልጠፋም። ያው እንድሰራም ይመስለኛል ይሄ ፕሮግራም ዋና ታርጌቱ እንድሰራ እንድበረታም ይመስለኛል። ሰው ከዚህ በፊት ብዙዎቻችሁን አሳዝኛችኋለሁ። ቤተሰቦቼ ኦዲየንሶቼንም ማለት ነው እንድሰራ እየፈለጉ ምሰራበት አጋጣሚ አልተፈጠረምና እየሰራው አልነበረም። ቤተሰቦቼንም ማስከፍቻለሁ። ከዚህ በኋላ እናንተንም ጓደኞቼንም ማስከፋት ስለማልፈልግ ከዚህ በኋላ ጠንክሬ በርትቼ የተሻለ ነገር ሰርቼ እንዳላችሁኝ 200K በቅርቡ ደርሼ እናንተኑ ጓደኞቼ ሌሎች ጓደኞቼንም ጨማምሬ ቆንጆ ፕሮግራም ራሴው አክብሬ እንደምጠራችሁ አልጠራጠርም። እና በዚሁ ቤተሰቦቼ የምትወዱኝ የምታከብሩኝ በትግስት በጉጉት እየጠበቃችሁኝ ነበረ። በውስጥ ብዙዎቻችሁ ትመክሩኛላችሁ። ለምረው ማትመጣው ችግርህ ምንድነው? ችግሬን እስከ መካፈል ማለት ነው። ሶ ችግሬን ስለጠየቃችሁኝ መጥፋቴ ስላስጨነቃችሁ በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። እናንተ ስላላችሁልኝ ነው ያለሁትኝ ከፈጣሪ በታች ማለት ነው። ሶ ከዚህ በኋላ እናንተንም አኮራለሁ፣ ጓደኞቼንም አኮራለሁ። ጓደኞቼ ወዳችኋለሁ። አንደኛ ፉፉዬ አሁን በዚህ ሞራል እያጨበጨበን ኬካችንን ትቆርስልናለህ። ኬካችሁን ማለቴ የኛው ሁሉም እዚህ ጋር ተዘጋጅቷል ለመብላትና እንካ ያዙልኝ። ጀብ ፉያር ባሎ ኮንግራ ተቆረጠ። መቶኬ እንኳን ደስ አላባህ፣ እንኳን ደስ አለ። ሁለት ቦታ እንደዚህ ተከፍሎ ጉድ እንዳንሆንና የምሬን ነውና ያስፈራል ኬኩ አቀማመጡ። እሺ ለማንኛውም ተዘጋጅ። አንዴ ከደገምከው ወደቀ ነው በቃ። እግዚአብሔር እንብላ። እሺ ከዛ አድርገው ቁረጠው እንትን እንዳይለበቅ። ይሄ ለኛው አዎ ሊወርቅ ነው ወደዛ። ኧረ ተው እውነት የሚወርቅ የመሰለኝ ነው። ኧረ ወርቅም ተው አልጫ ነው እንግዲህ እናመሰግናለን። በዚህ አጋጣሚ ፉፉዬ ደስ ብሎናል። በቃ ይሁን ያምራል። ሌላ ቦታ ካለካከው ያምራል። እውነት ሌላ ቦታ ካለካከው እውነት አሪፍ ነው። እውነት አሪፍ ነው። አዎ ሶፍት ይዛል ሶፍት። ለማንኛውም ካሌብ እኔ ልጥረገለህ ባይዘዊ ማለት ነው። ኬክ ተዘጋጅቶ ለልደት ብቻ ነው ኬክ የሚቀበታ። ንገረው ለካሌብ ወይስ ጠም ነበረ?
የግል ጸብ ያለው ነው የሚመስለው ፋሚሊዎች በጣም ደስተኛ ስለሆነን የደስታ ነው የደስታ እሺ ችግር የለው ምሬ ሰምሮ ቁጭት እንዲያምር ነህና ለኔ የሙሴን በትር አንተ መለከት የስኬት የበር ይብዛ ሰላም አይዘው ማለት ነው ፋሚሊዎቼ የምሬን ስነግራችሁ ግን ጌታን እኔ ከልቤ ደስ ብሎኛል ፏድ ስለተደሰትክ ብቻ ደስታን ስላየው ደስ ብሎኛል የትኛው የሚሰራ ሰው ተደስቶ ማየት የመሰለ ነገር የለምና እኛ ወጣቶች ሆነን ደግሞ አብረን እንደዚህ የተጋገዘን እየተነጋገረን አብረን እጅ ለእጅ ተያይዘን ካላደግን ማንም ሰው መጥቶ እኛን ሊያግዘን አይችልምና ሁሌም የምናገረው ነገር ቢኖር እንተጋገዝ ነው በየትኛውም ነገር ማለት ነው እኛ አንድ ስንሆንና ለየብቻ ስንሆን እኩል አይደለም መናምረው እንደዚህ ሰብሰብ ብለን ስንደምቅ ነውና ዛሬ ይቀርበሉን የወንዶች ካምፕ ነው የሚመስለው ሴቶችን አልጠራንም ሴቶችን ያልጠራንበት ደግሞ የግላችን የሆነ ምክንያት አለን የሁላችንም እና ተሳሳኩ ቢኖር እና ምክንያት አለ አዎ እኛ የጋራ ምክንያት አለንና አንዳንድ ጊዜ ሴቶች ታስፈልጋላችሁ አንዳንድ ቦታ ደግሞ ማለት ነው ምን ለህይወት ማጣፈጫ ናቸው ሴቶች ተማምናቸው አቤት ጥፍጥናው አሪፍ ነው ሲኖሩ እና ቢኖሩ አሪፍ ነበር ብቻ ችግር የለም እኛ ምክንያት አለን ለማንኛውም ፋሚሊዎቻችን ግን አቤት የሆነ የተለየ ሌላ ስሜትም ያለ ይመስላል ራሱ ተማም አርጉ ነው ለዚህ ምድር የሰጣቸው ሴቶች ማጣፈጫ አርጉ ነው ፈጣሪ የሰጣቸው ስለዚህ ህይወታችን ያለ እነሱ አይደምቅም ይሄ ግልጽ የሆነ ነገር ነው አኔ ለሴቶቻችን ባይ ዘ ዌይ የምሬ ሰነግራችሁ ማለት ነው ፋሚሊዎቻችን የኛ የኦዲየንሶቻችን የኔ በተለይ ማለት ነው የራሴን ነው መነግራችሁ ከ60% በላይ ያሉት ሴቶች ናቸው አንዴ ለሴቶቻችን ከልብ ነው ማመሰግነው ዝቅ በየ ካንገቴ ማለት ነውና ሁላችሁንም ወዳችኋለሁ ሴቶቻችን አውቄ ነው እሺ በአንዳንድ ምክንያት ነው ስላልተመቻቸው ነው ያልመጡት እና ሁላችሁንም ከልብ እናመሰግናለን እንወዳችኋለን ይሄንን ፕሮግራም እስከመጨረሻው አብራችሁን ስላታለፋችሁ ደግሞ ከልብ ነው እናመሰግነው ለእናንተ ለየት ያለ ቦታ አለን በተለይ ይሄ እዚህ ቦታ ለመድረሳችን ከእግዚአብሔር በታች እናንተም ጭምርናችሁና ለኔ ትልቅ ነገር አድርጋችሁልኛል ለፈዋድም ለሁላችንም እዚህ ጋር አለን ምርጥ ኦዲየንሶቻችን ናችሁና እናንተን ከልብ እናመሰግናለን እንወዳችኋለን እንግዲህ በቀጣይ ደግሞ በተለያየ ቪዲዮዎች እንደምንገናኝ እርግጠኛ ነኝ እና አሁን ወደ ኬክ መብላትና መቁረስ ዘመቻ ልንሄድ ስለሆነ አብራችሁን ቆዩ Die